እንደሚያስመልጥ ያውቃል። እግዚአብሔር የኛ አምላክ እግዚአብሔር እንዴት እንደሚታድግ እግዚአብሔር እንዴት እንደሚያስመልጥ እግዚአብሔር ያውቃል። እንዴት አልፋለሁ፣ እንዴት ይሻገራለሁ፣ እንዴት ወጣለሁ፣ እንዴት ገባለሁ ብላችሁ በሕይወታችሁ በትዳራችሁ ላይ ስሌት አትስሉ። እግዚአብሔር አምላክ እናንተን እንዴት እንደሚያስመልጥ እግዚአብሔር አምላክ እንዴት እንደሚያኖር እግዚአብሔር ያውቃል። ስሙ ይባረክ። እግዚአብሔር እኛ ከምናውቀው በላይ እግዚአብሔር ያውቃል። ልጆችን አውቆ የሚመዝን የኤልያስ አምላክ እግዚአብሔር ነው። ስሙ ይባረክ። ዳንኤል መጽሐፍ ላይ የተጻፈው ክፍል ዳንኤል የሚባለው ቀናና መልካም አስተሳሰብ ያለ ቀና አመለካከት ያለ አይሁዳዊ ወገን የተጠራበት በመጻተኛ ሀገር አይሁድ ወገን ሆኖ የተጠራበት በቆኛ ሀገር በባዕድ ሀገር ላይ እግዚአብሔር ለዳንኤል ሞገስን ሰጠ። ስሙ ይባረክ። በምርኮ ሀገር ላይ እግዚአብሔር ስሙን ከፍ ሊያደርግ ሲል ፈተና በዛ፣ ውጊያ በዛ። ውጊያውና ፈተናው ችግሩ ሲበዛ እንደዚያ ዳንኤል እንደዛ አለ። አትስገድ አለ። እንዳትሰግድ በፈርዖን በሜዶን ሕግ ታትሞ የወጣው ንጉሱ ዳሪዮስ በመንግስቱ ጊዜ ላይ በ120 መሳፍንቶች ላይ አዋጅ ያስደረገበት እምቢልታ ያስነፋ መስንቆ ከበሮ ሁሉ በዛ አዋጅ ያስተላለፈ እንደዚህ ብሎ ተናገረ። የተናገረው ድምጽና አንድ ድምጽ አለ። እሱም ድምጽ ምንድነው ካላችሁ እስከ 30 ቀን ድረስ ሰው ከሰው ይቅርና ከአምላኩ አንዲት ነገር እንዳይለምን አዋጅ አስተላለፈ። ይህ ያደረገው በዛን ጊዜ ሲለምን በሰው እጅ ሲለምንም የተገኘ ሰው እንኳን በአምላኩ ሲለምን የተገኘ ሰው በአንበሳ ጉድጓድ እንዲጣልና እንዲወድቅ ሕግ አወጣ። ሕጉ የማይቀየርና የማይለወጥ በሜዶንና በፋርስ ታትሞ የወጣ ነው። ዳንኤል የሚባለው በምርኮ ሀገር ላይ ሳይፈራ ሳይደነግጥ ውስጡ ሳይጮህ እግዚአብሔርን ያመልክ የነበረው አንድ ጀግና አገልጋይ ነበረ። ውስጡ በመንፈስ ቅዱስ የተሞላው ጀግና አገልጋይ ነበረ። እነሱ ላወጡት ሕግ አልፈራም። እንኳን እኔ የሚያመልከው አምላክ እንኳን ባያድነም እንኳን ለነሱ አምላክ አልሰግድም አለ። እምቢ ብሎ የወጣ ዳንኤል ነበር። እምቢ ብሎ ወጥቶ እግዚአብሔርን እነሱ ከተናገረ በኋላ ይባስ መንፈሱ እሱ ላይ በዛ። ከበዛ በኋላ ደጁን ወደ ኢየሩሳሌም መስተዋቱን ከፍቶ አብዝቶ መጮህና አብዝቶ መጸለዩን ከቀጠለ በኋላ ብዙዎች ክስ አዘጋጁ። ክስ አቀረቡ። ካቀረበ በኋላ እንደዚህ አለ። ንጉሥ ዳሪዮስ ሆይ አንተ 30 ቀን ያህል ድረስ ማንም ከአምላኩ ይቅርና ከሰው ልመና እንዳይለመን ብሎ የወጣውን አዋጅ የት አስቀምጦ ነው? ዳንኤል የሚባለው አንድ አይሁዳዊ ምርኮኛ የሆነው ሰው እግዚአብሔርን እየለመነ እየጸለየ እያመለከ ያለው አንድ ዳንኤል የሚባለው አለ። እሱ የተናገረውን አዋጅ የወጣውን ሕግ አልሰማም እንዴ አለው። ሰምቷል፣ ንቀት ነው አለ። እሱ ግን ዳንኤል የያዘው ውስጡ ላይ ያደረው እግዚአብሔር ክብር ነው። እውነት ለአንበሳ የማይፈራ ጀግና ትውልድ ነበር። ጸለየ፣ ጸሎቱን የወጣውን ሕግ ሰምቷል። እንደማይቀየር ያውቅ ነበር። በሰማበት እዛ እግዚአብሔር እንደሚያስፈልጥ እንኳን ባያስፈልጥም እኔ ልመናዬን አላቋረጥም፣ ጸሎቴንም